አልሞተችም ብላው ገባሽ ለጌም ይሆን አልሞተችም ሞተች የሚባለው ነገር እኔ በግሬ እውነት ለመናገር አላልኩ እኔ ጋር ግን እንዲወራ በጣም ፈለኩ ኦኬ እኔ ጋር መጥቶ ይሄ ወሬ እንዲወራ ፈለኩ እኔ ደግሞ እዚሁ ቤት ውስጥ ሁሉም ሰው እየሰማኝ አልኩኝ ያልኩት ደግሞ እኔ ቤት አይሆንም አይኖ የዴዚ ናት ከህቷ ከወንድሞቿ ጋር አትነጋገርም ነገር ግን ሰላም ማለት እርስ በርስ እንደማይነጋገሩ አቃሉ ነገር ግን እኔ ቤቴ ውስጥ አይወራም መታ ያወራችሁ ሴት ደግሞ ምን አለች መጀመሪያ የ80 ዓመት ሴት ናት እናቷና አልሰሙም ማለት ትንሽ ቆይታ ደግሞ ዳይመንድ ስለሆነች እናትየው ራሷን እንትን ስለማትል መንገር ፈርተው እህት ወንድሞቿ ከአውስትራሊያ ከአሜሪካ እንዲገቡ ነው እስኪገቡ እየተጠበቀ ነው እንዴ ታዲያ እነሱ ሰምቷል አው ሰምቷል ታዲያ እናትየው ጭንቅላታቸው እንትን ካልሆነ 80 ዓመታቸው ከሆነ የልጃቸው ሀዘን እኮ አይገባቸውም ቢነገራቸው ማለት ጭንቅላቱን የረሳ ሰው እንደዛ ነው ከዛ ነገሩ ስላልጣመኝና ስላልተመቸኝ ምን አልኩኝ ኦኬ ስታወሩበት ነው ያጠፋሁት ቪዲዮ ደግሞ ቅድም ብያቸዋለሁ ያጠፋሁት ቪዲዮ እዛ ሲያወሩ ስለተነገረኝ ያጠፋሁት ብያቸዋለሁ እዛ ስታወራ ስፖርት ደከመኛለች ማና ዴዚ እርግዝናው ከበደኝ ምናምን እያለች ስታወራ ያረባ ገልጆች እነ ሳራ ምናምን ናቸው እውነት ለመናገር እንግሊዘኛውም አልገባቸውም ዝም ብለው ሳራ ትመስለኛለች እቺ ባልሳሳት ስሟን አሁን አረሰ ሳራ አረባ ሀገር የምትኖረች ምን አለቻት እኔ 6 ልጆች ገብቶኛል ኦኬ 6 ልጆች አዋልጃለሁ ዴዚ እንዳትንቀሳቀሽ ምናምን አለቻት እኔ ደግሞ ምን አልኩኝ እንዴ እርግዝና እኮ ስፖርት ይፈልጋል ምን ሆኖ ነው እንደዚህ የሚሏት ብዬ ስላሰብኩኝ እናትና ልጅ ቢታረቁ አትሊስት እናት ሰርፕራይዝ በዚህ ነገር ይታረቃሉ እናትም የልጅ ልጇን ታቅፋለች ከልጇም ጋር ትታረቃለች ቤቢ ሻወር ምናምን ብዬ ስላሰብኩኝ ይሄን ቪዲዮ ሰራ ኦኬ ይሄን ቪዲዮ ስሰራ ወዲያው ነገሩኝ አላችሁ በቃ ያንን ደግሞ የለጠፈችው ሴት ስሟን እየቀያየረች ሄዱና አሚስ ማይ ማም ነው አሚስ ማይ ዳተር ልጄን አፈቀችኝ ብላ የለጠፈች ሴት አለች ባልሳሳት ኤደን ትመስለኛለች ምክንያቱም ቀብሩ ላይ ነበርኩኝ እንደዚህ ነበርኩኝ ያለች አሁን እየዞረች እያወራች ስለሆነ አይውሽ ኤደን ራሱ እዚህ ገብታ ብታወራ ደስ ይለኝ ነበር በውስጥ በኩልም ጽፌላታለሁ እውነት እናቷ አርፋለች ስላት አዎ አርፋለች አለች አዎ ማን ነው ኤደን ነው አዲያም ነው ስሟ ሳምቲንግ እንደዛ ነች ብቻ እንደዛ ስትል ሰማሁ ትላንትና ደግሞ ኢሞን ማን ነው ሞዮ ነው ምናምን የምትሉት ልጅም ልክ እንደዚሁ አይነት ነገር አወራ ስለዚህ እኔ መቼ ነው አልሞተችም ሞታታ እኔ በውስጤ ራሴን ነገር ብያለሁ ግን ሚዲያ ላይ መጥቻ አልሞተችም ማለት ነው አላቅ እንደው እውነት ተናገሪ ግምትሽ ብላችሁ ካላችሁኝ እኔ ሜቢ ከልጇ ጋር ለመታረቅ ብላ ያደረገችው ነገር በራሴ ነው ይሄንን እንደፈልግ አርጋችሁ ተንትኑት ሜቢ እንደዚህ ብላ ልጇን አንተን ለማለት ፈልጋ ይሆን ብዬ ነው ሰው አልሞተችም እያለ ሲያወራ ሜቢ ይሄን ልታረቅ ፈልጋ ይሆን ኦኬ ብዬ ነው ካለችማ እኔ ኤደን አንድ ቁጥር ጻፊልኝና ፊት ለፊት ጠይቃታለሁ ያ ካለች ትግባና መናገር ትችላለች ትላንትናም ልኬላታለሁ በውስጥ ነው ያ እኔ የራሴን ነው የምላችሁ ኖራዬ ቴንኪው እሺ ያ ስለዚህ እኔ ምክንያቱም ነፍሱን ይማረው አርቲስት ነፃነት እንኳን የሞተ ጊዜ ወጣል እኮ እንግዲህ እውነት ለመናገር ዴዚም እኮ ኢትዮጵያ ያለች ሚዲያ ላይ የነበረች ልጅ ነች አይደል ሚዲያ ላይ ተጋብዛ እንትን ያለች ልጅ ነች የተናገረች ነች ምንድነው ስሙ ኢቢኤስ ላይ ነው ምናምን እና በዛ ደረጃ ያወራሉ አስረስ በቀለ ያጎቷ ልጅ ነው ቼሪ ድራማ እንትን የሚሰራ የልጆች ፕሮግራም እሱም እኮ አንዳንድ ነገር እኮ ልትሰሙ ይችላልላችሁ ሞዬ ቀርባቸዋለሁ ጓደኞቼ ናቸው ብሎ እሱስ ለምን ንገሩኝ እስቲ እሱስ ኦኬ እሱስ ሌላም ሰዎች ለምን ይሄን ነገር አይናገሩ ምንም ነገር የለም ከዛ ኩዊን ሞቷን አልነገርኳችሁ አምጡ ቪዲዮ በማስረጃ በቃ አምጡ በማስረጃ አምጡና ከነገራችሁኝ አምናለሁ ማነሽ ዓለም ማገትን የሰማሁት ካንቺ ነው ሂጅና ያገተ አባት ካለሽ አባትሽን ጠይቂው ዓለም ብለሽ የገባሽ እኔ በተወለድኩበት ዘመን ማገት መተጋገት የሚባለውን ቃል አላቅም አሁን ነው ማገት የሚለውን ህፃን ታገተ ህፃን ተወሰደ የሚለውን ቃል መስማት የጀመርኩት አሁን ነው እሺ የሚሰራው ነው እንዳንቺ አይነቶቹ
እባቦች ስለሆናችሁ ይሄን ነገር ህዝብ እንዲባላ የምታረጉት በዚህ ደረጃ እንደዚህ ለነገር እንደምትሰበሰቡት ለሀገራችሁ እንደዚህ ብትታገሉ እርስ በርሳችን አንባላም ነበር። ያ እርስ በርሳችን አንባላም ነበር። ፍቅር ላይ ልክ እንደዚህ በየሰው ቤት እየተንጠለጠላችሁ ብትሰብኩ ኖሮ ሰው አይባላም ነበር። እውነቱን ልንገርሽ አንድ ብር እንኳን ሁሉም ሰው ቢያዋጣ አይደለም ኢትዮጵያ አፍሪካ እናበላ ነበር። ብር ስትባሉ ትበራላችሁ፣ ወሬ ስትባሉ ትመጣላችሁ። ይሄ ነው እውነቱ። ኦኬ ለስራ ተሰብሰቡ። ለወሬ ለማማት አቢዩዝ ለማድረግ ሳይሆን ለስራ በቃ አንኳኩታችሁ ብላችሁ አኩላችሁ ለወሬ ኦኬ። እናቃለን ከናንተ በላይ ያሉ ሰዎች ለምን ታዲያ እነሱ ያጣሩ? በህግ ለምን አትሄዱ? ህግ እዛ ህግ አለ ብላችኋል አይደለ? ሄዱና ጠይቁ። በህግ እኮ ነው የሚጠየቀው እንደዚህ አይነት ነገር። ሞታለች ወይስ አለች? ኤምባሲ ለምን አትጠይቁም? ቴንክ ዩ ሲሳይ። ኤምባሲ ደውላችሁ ጠይቁ እንዴ! ኤምባሲ ደውላችሁ እቺ የተባለች የአሜሪካ ዜግነት ያላት ግለሰብ ጠፍታለች ሞታለች ተብሏል። የነሱም ዜጋ ስለሆነች አለች ወይስ የለችም እንዴ? እናንተ ፍቅራችሁም ጸባችሁም ትዳራችሁም ቲክቶክ ላይ ነው እንዴ? ህግ ያለበት ሀገር ቁጭ ብላችሁ ቲክቶክ ላይ ህግ እንዲፈታ ህግ እንዲመጣ። እኔማ ከማናችሁም በላይ ደውዬ ይቅርታ የጠየቅኳት ሴት ነኝ። በንግግር ስተት ካስከፋውሽ ይቅርታ። እኔ ልጅሽን በፍቅር እንድታሳድጊ ሚዲያ ላይ አውጥተሽ በዚህ ደረጃ እንድትጠለጠሉ ስለማልፈልግ ነው። እኔም ልጆች ስላሉኝ ነው እንጂ መብትሽ ነው ያልኩት። ይሄ ስተት ከሆነ አይ ዶንት ኬር እኮ ለኔ ትክክል ነው። እኔ ልጆቼን በፍቅር ስለማሳደግ ሰው ሁሉ ልጁን በፍቅር እንዲያሳድግ ፈልጋለሁ። እኔ ልጆቼን ስለማልሰድብ ልጆቹን ሰው እንዲሰድብ አልፈልግም። ቤተሰብም እኮ አላት፣ እህት አለቻት። ምን ለምን ዋሻለሁ? ፍቅርተ የምትባል እህት አለቻት። ለምን ፍቅርተ ወጣ ሚዲያ ላይ ያለችን እህቱ ፍቅርተ ራሷ ወጣ የቲና እናት ለምን አትናገርም? አለች አይደል እንዴ ሚዲያው ላይ እንዴ ራሷ ወጣ ለምን አትናገርም? ወንድሟ አለ አይደል እንዴ ለምን ወንድምየው ገብቶ ያወራ? እናንተ ለዚህ በዚህ ደረጃ ለምን እህት ወንድሞቿን ለምን አትጠይቋቸው? ወሬሽ አይገባም እንዴ? ስለማትፈልጉ ነው የምትፈልጉትን ነገር ነው መስማት የምትፈልጉት። የሚፈልገውን ብቻ ለሚለቅም ሰው ወሬ አይገባ። እውነት ስለምናገር ወሬ አይገባችሁ። የውሸት ብናገር ወሬ ጠንቅቆ ይገባችኋል። ሺህ ጊዜ ብትጠሉኝም ብትወዱኝም አይ ዶንት ኬር። እውነት ነው የምናገር። ወንድሟን ጠይቁት፣ እህቷን ጠይቋት። ያ ህይወቴ ወንድምና እህቷን ጠይቋቸው። ፍቅርተ ነች እህቷ፣ ጠይቋት እና ወቸ ጉድ እንዴ እኔ ጠፋኝ እንዴ? አውቀው ራሳቸው አንዴ ሞተች ይችላሉ፣ አንዴ አልሞተችም። ስለዚህ እነሱ ነው የሚያውቁት። ይሄ ነገር የነሱ እጅ ነው። ስሙ ብቻ እጅ አለበት በዚህ ሴትዮ መጥፋት። ህግ ባለበት ሀገር እንደዚህ አይነት መሀይምና ደደብ ደንቆሮ የሆነ ሰው ወደ ህግ ነው እንጂ መሄድ ያለበት ነው የሚፈርደው። ሄዶ መክሰስ እኮ ነው፣ ሄዶ መክሰስ ነው። እኔ በዚህ መክሰስ እችላለሁ። እናንተም እነዚህ ብላችሁ የጠቆማችሁባቸው እነዛም እንዲጠፉ ከምድረገጽ እንዲጠፉ የደገፋችሁባቸውን ህዝቦች ሄዳችሁ መክሰስ እኮ ነው። እናንተ ልደብቁ የፈለጋችሁት አጀንዳ ስላለ ነው። በቃ ነገርኳችሁ። አዲስ የወጣ አዳዲስ የሚወጡ መረጃዎች እነሱ ላይ እንዳይሰራ ስለፈለጋችሁ ነው እያስጮሃችሁት። ከማንም በላይ እያስጮሃችሁት ያላችሁት ከማንም በላይ እውነት ለመናገር የባለ ጉዳዮቹ ቤተሰብ እንኳን በዚህ ደረጃ አልተንጣጡ። የእናንተ ከጀርባችሁ በጣም ማያልቅ ታሪክ ይዛችሁ የሰውን ታሪክ በጣም አስጮሃችሁት። ለታዲያ በህግ ለምን አትጠይቁ? ይሄ የአማራ የትግራይ የጉራጌ የኦሮሞ ጉዳይ ሳይሆን ሄዱና ጠይቁ። የሰው ህይወት አይደል እንዴ? በጣም አይደል እንዴ የተጨነቃችሁት? በጣም አይደል እንዴ ያሰባችሁት? ፖሊስ አይደላችሁም? ሄዱ፣ ህግ ቦታ ሂዱ። እቺ ሴት የአሜሪካ ዜግነት ያላት ናት። እንደዚህ ብላ ሞቻለሁ ብላ እንደዚህ ቪዲዮ ተሰርቷል አለች የለችም ብላችሁ እውነት የምትወዷት ከሆነ ለህግ ለምን አትጠይቁ? ህግ ካለ ሄዱና ጠይቁ። ሚዲያ ላይ አይደለም ህግ ያለው። አቴንሽን ወይም አበባ ፈልጋችሁ ፎሎን ለመሰብሰብ ካልሆነ በስተቀር ህግ ያለው ቲክቶክ ላይ አይደለም። ዮኒ ማኛ ያውቃል። ልክ እሱ የለፋውን ያህል ለፍቻለሁ። እናንተ ለሄሉ እንኳን ጊፍት ተሰጣት ባልኩት ከነከናችሁ። ያልኩበት መንገድ ደግሞ ትክክል ነው። እኔም ብሆን በጨነቀኝ ሰዓት ሰዎች አይዞሽ ካሉኝ ከጎኔ ከቆሙ መጥቼ አንቺም እየሰደብሽኝ በዛ በጨነቀኝ ሰዓት መተሽ ኩይን ያይዞሽ ብትኝ ያለሽበት መጥቻ መሰገኝ። እኔ ሰው ቤት ገባል አልገባ ሮሚ ቤት የገባሁት እኮ
እኔን ስላወቀችኝ እኔን ስለተረዳችኝ እውነት ስለተናገረች ነው ሮሚ ቤት ገብቼ ቴንክ ዩ ሮሚ አልኳት። ያ ስለዚህ ሂዱ ህግ ጋር አይኖርኗል ሂዱና ህግ ጋር እከሌ አሜሪካ ዜግነት ያላት ኦኬ እከሌ እህቷን ጠይቋት ፍቅርታ ኦኬ ሂዱና እህቷን ጠይቋት ወንድሟን ጠይቁ አለቀ። ቀላል ነው። ሚዲያ ላይ አይደለም ስለሷ እንዳው ሚስጥር እኮ እያወጣችሁ ነው። አሁን ስታወሩ ሚስጥር እያወራችሁ ነው። እንዴት እንደምታረጉ አድራጊ አያወራ በተግባር ነው የሚያደርገው። አንድ ሰው የሆነን ሰው ሊያሳስር በህግ ሊያስጠይቅ ከሆነ ኤምባሲ ሄድና አይናገርም። እኔ እናንተ መክሰስ ከፈለኩ እዚህ ላይ መጥቻ አልናገርም። በእናንተ ህግ ይሄ ይባላል ወይ ብዬ ሄጄ ጠይቃለሁ። ከዛ በኋላ መልሱን ሰማለሁ። የሚደረገውን መንግስት ያድርግ ብዬ ተዋለሁ። ግን ከባሌት ቤቷ በላይ ጸጉሬን ተላጭቼ ደረቴን እየመታው በየሰው ሚዲያ እየገባው ያዙኝ ልቀቁኝ ብዬ አላለቅስ። ለምን ትዋሻላችሁ? እህቷን ሂዱና ጠይቋት። ያ አለች ወይ እህትሽ ወይስ የለችም ብላችሁ ጠይቋት። ወንድሟንም ጠይቁት። ወይም በህግ ጋር ሄዱ። ኦኬ የሚሆን ምንም ነገር ይሁን እጅ አለበት። ኢንፎርሜሽኑ የሚመጣው ከነሱ ነው። ኤደንም she could be part of them ኤደንም የኛ ፓርት ኦፍ እንደሆነች ነው አሁን የተነገረው። እነሱ አይዩሲ ፖለቲካ መሆኑን የምነግራችሁ ለይተው እኔ ኤደን ምን እንደሆነችም አላቅም። ቱ ቢ ኦነስት ናርዲዬ ግድሞኒ ምን እንደሆነችም አላቅም። ለይተው ኦልሬዲ አልኳችሁ እኮ ፖለቲካ የሚሰሩበት ነገር ለይተው በቃ ወስነው እነከሌ ብለዋል። በህግ መሰረት ደግሞ እኔ ገዳይ ተብዬ ዝም አልል ወይ ማስገዳይ ተብዬ ዝም አልል። በቀደም ለታ እዚህ ሚዲያ ውስጥ እንደዛ ብሎ የጻፈ ሰው በህግ ነው የጠየኩት። ዩዘር ብሎ ገብቶ ነው የተናገረው። በህግ ነው ፖሊስ ጋር ሄጄ እንደዚህ አይነት ማስፈራሪያ ደርሶኛል ብዬ እንዲገኝ ያደረኩት። እናንተም እኔን ሂዱና ልክ እንደዛ አድርጋችሁ እንድገኝ ማለት እኔ እኮ ፊቴን አማሳይ ሰው ነኝ። ከሳሱኝ ያ ሄዳችሁ በስነ ስርዓት መክሰስ አለባችሁ። እኔ እንደዚህ ተብዬ ግን ዝም አልል። እኔ በጣም እልህኛ ሰው ነኝ። እውነት ፖለቲካ እየሰራችሁ ህዝቡ እንዲባላና ህዝቡ እንዳይግባባ የምታረጉት እናንተ ናችሁ። ላይፋችሁ የተመሰቃቀለባችሁ የራሳችሁ መያዝ ያቃታችሁ ራሷ የነሱ ፓርት ትሆናለች። ገባሽ? እና ይሄ ነገር አይስወርት ጋር ይሄ ነገር ለኢትዮጵያ ማለት ለአዲስ አበባ ፖሊስ እንትን ማመልከት አለብን። ሁለተኛ ደግሞ ለአሜሪካ ኤምባሲ ለአዲስ ይሄንን እኮ ሚዲያ ላይ አይደለም ማውራት ያለባችሁ። ቢገባችሁ ኖሮ ህግ ብታቁ ኖሮ ኢንተግሬት ብታረጉ ባላችሁበት ሀገር ሂዳችሁ እኔ ብሆን ኖሮ ለህግ ነው የምናገር። በቃ እንደዚህ ብለው ለአሜሪካ ኤምባሲ የሰው ልጅ መብት ባለበት የሰው ልጅ የት ገባ ተብሎ በሚጠየቅበት ሀገር ውስጥ ነው። ቴንክ ዩ ሰኒ ሄጄ እቺ ልጅ እንደዚህ ተብሏል አለች የለችም ዜጋችሁ ናት ግዴታችሁ ነው ብሎ መጠየቅ እኮ አንድ እኮ ነው። ስልክ ብቻ መደወል እኮ ነው። ስልክ ደውሎ እዚህ ደውለን መጠየቅ እንችላለን። ኤምባሲ እከሌ የምትባል ሴት እንደዚህ ስለሆነች ተብሎ መጠየቅ እኮ ነው። ይሄ እኮ መሀይምነታችሁን ነው የሚያሳየው። ጥላቻችሁንና ፖለቲካ መስራት የምትፈልጉበትን ነገር ይዛችሁ መጣችሁ እንጂ ቀላል እኮ ነው። ደውዬ ኤምባሲ እንደዚህ ያውልኝ ተብሎ ማውራት እኮ ይቻላል። ኤምባሲ ደውሉ። ያ ኤምባሲ ደውሉና ጠይቁ። ቀላል ነው፣ በጣም ቀላል ነው። ዓለም ግሎባል ነች። አሁን ላይ ማንም ከማንም አይደበቅ። ሂዱ፣ በህግ ጠይቁ። እንቅልፍ አትጡ። ይሄ እንቅልፍ ያጣችሁበት ኬዝ በእርግጠኝነት ቤተሰባችሁ ላይ ብትሰሩበት ቤታችሁን ታተርፉበታላችሁ። ትዳራችሁን፣ ልጆቻችሁን ታተርፉበታላችሁ። ከባለ ጉዳዩ በላይ ጉዳይ ነው ብላችሁ የራሳችሁን እንባ እዛ ላይ አታውጡ። እውነቱን ተናገሩ። የጨነቀኝ ነኝ እንደዚህ ነኝ ካላችሁ በጋራ ልንፈታው እንችላለን። በጥላቻ የሚፈታ ነገር የለም። የመጣውን አጀንዳ ለማድበስበስ ስለፈለጋችሁ ብቻ ነው ይችን የምታወራት። ከባለ ጉዳዩ በላይ እንዴ እውነት የምትወዷትማ ብትሆኑ ኖሮ ልጇንም እኮ 3-4 ቀን እንድታርፍ ታደርጓት ነበር። 3-4 ቀን ልጇ እንድታርፍ ታደርጓት ነው አይዞሽ የምትባል ልጅ እንጂ በዚህ ሰዓት ስለናቷ የሚወራበትም አይደለም። እውነት ከሆነ ማለት ነው ማመልከት አለብን ማለት what's going on ገባሽ? እና ይሄ ነገር አሜሪካ ኤምባሲ ተናገባው ኦሬዲ ኮ ሴት ጃኮ ተከታተላ ገብታለች።
የአሜሪካ ዜጋ ናታ። የአሜሪካ ኤምባሲ ሚስተር ቦምባስቲክ አሜሪካዊት ከሆነች የአሜሪካ ኤምባሲ ዜጋው ስለሆነች ኦፍ ኮርስ ለአሜሪካ ኤምባሲ ማመልከት ግድ ነው። ይሄን አድርጉ። አሜሪካ አይደላችሁ እንዴ? እናውቃለን ምናምን ትለው የለ